የተሳካ ወይንም አሪፍ ማይጸጸትን ውሎ መዋል ከፈለክ ስኬታማ ሰዎች የሚያደርጉት አንድ ምስጢር አለ። ይህን ምስጢር በዚህ ቪዲዮ እናያለን። አንድ ቀን 24 ሰዓት አለው። ይህንን 24 ሰዓት በምን አይነት ሁኔታ ማሳለፍ እንዳለብህ ላታውቅ ትችላለህ። በዚህ ዓለም ላይ ወደ ኋላ ማይመለስ ነገር ቢኖር አንዱ ጊዜ ነው። ሳናውቅ ሴኮንዶች ተደምረው ደቂቃ ይሆናሉ። ደቂቃዎች አንድ ላይ ሆነው ሰዓትን ይፈጥራሉ። ሰዓት 1 2 እያለ 24 ሲሞላ አንድ ቀን ይሆናል። ቀናት ተደምረው ሳምንታትም ወራትን ይሆናሉ። ወራትም አመታትን። ሳናቅ እድሜያችን ወደፊት ይገሰግሳል። ስለዚህ አንድን ቀን ስንኖር ህይወታችን እየኖርን እንደሆነ ማወቅ አለብን። የሆነ ጊዜ አንድ መጽሐፍ እያነበብኩ የመጀመሪያ ምዕራፎች ላይ ትኩረት አልሰጠውም ነበር። የሆነ ዋና ፖይንቱ ወይንም ዋና ሐሳቡ በመሃል ወይንም መጨረሻ ምዕራፎች ላይ ያለ እየመሰለኝ፣ ነገር ግን መሃል አካባቢ ሲደርስ ጻፊው በአንደኛ ምዕራፍ እንዳየነው ብሎ መጥቀስ ሲጀምር ግራ እየገባኝ ነበር። እኔ መሃል አካባቢ ዋና ሐሳቡ ያለኝ መስሎኝ የመጀመሪያ ምዕራፎቹ ላይ ትኩረት አልሰጠውም ነበር። ምንም ሳልረዳ በቃ መጽሐፉን አንብቤ ጨረስኩት። ልክ እንደዚሁም ህይወታችን መኖር የምንጀምረው ከሆነ አመታት በኋላ አይደለም። ዛሬን ካልኖርን ነገ ትርጉም አልባ ይሆናል። ነገ ህይወታችን እንትን የሚሆነው ዛሬን እየጠቀሰ ዛሬ የሰጠነውን ነገር ነው ነገ የምንቀበለው። ዛሬ የዘራነውን ነገ ስለምናጭድ ማለት ነው። ስለዚህ ዛሬን እንዴት ልጠቀም? የስኬታማ ሰዎችስ ምስጢር ምንድነው ካልክ፣ አንድ በአንድ ሰዓትን ከፋፍሎ በእቅድ መጠቀም ነው። 24 ሰዓት እያንዳንዷን ሰዓት ከፋፍለ ከዚህ እስከዚህ ሰዓት ይሄንን አደርጋለሁ ብለ ሰዓቶችን ለሆነ ዓላማ ማስቀመጥ ማለት ነው። ለምሳሌ ይሄንን ብንመለከት ይሄን ይመስላል። በመጀመሪያ ደረጃ ቀን የዋልኩትን እቅዴን አርማለሁ፣ ማርክ እሰጣለሁ ማለት ነው። ከዛ የነገውን እቅድ ጽፋለሁ ማለት ነው። ነገ እንዴት መዋል እንዳለብኝ ጽፌ ከዛም በኋላ እተኛለሁ ማለት ነው። ይሄንን ይመስላል። እናንተም የየራሳችሁን በየራሳችሁ ደፍተር አዘጋጅታችሁ መጻፍ ትችላላችሁ። ይሄንንም ማድረገው 3 ሰዓት እስከ 4 ሰዓት ባለ ጊዜ ማታ ነው። አመሰግናለሁ። እሺ ሰዓቶችን እንደዚህ ወይንም 24 ሰዓትን የአንድ ቀን ውስጥ ያሉትን ሰዓቶችን ከፋፍሎ መጠቀም ጥቅሙ ምንድነው? ምን ጥቅም አለው ካልክ፣ አንደኛ ጊዜያችንን በአግባቡ እንድንጠቀም ያደርገናል። ጊዜን በአግባቡ ሳይባከን ማለት ነው። ከዚህ እስከዚህ ሰዓት እስከዚህ ይሄንን ነገር አደርጋለሁ፣ በቃ ከጠዋቱ 12 ሰዓት እስከ 1 ሰዓት ጂም እሄዳለሁ፣ ስፖርት ሰራለሁ ብለህ እንትን ታደርጋለህ። 1 እስከ 2 ሰዓት እታጠባለሁ፣ ቁርስ እበላለሁ ካልክ ወደ ስራ 2 ማህበራዊ ሚዲያ ላይ ዝም ብለህ ዘላ አገባም ከሆነ እስከ ሆነ ሰዓት እያልክ ለእያንዳንዱ ነገር ሰዓት ከሰጠህ ጊዜህን በአግባቡ መጠቀም ትችላለህ ማለት ነው። በቀን ውስጥ ያሉትን። ሁለተኛው ጥቅሙ አእምሮአችን እንዳይጨናነቅ ያደርገናል። ማለትም ከዚህ እስከዚህ ሰዓት ይህን አደርጋለሁ ብለን ስናስቀምጥ አእምሮአችን በየትኛው ሰዓት ምን ተግባር ማድረግ እንዳለበት በሚገባ ያውቃል ማለት ነው። ስለዚህ አይጨናነቅም። ማሳካት የምንፈልገው ነገር የሆነ በቀን ውስጥ 5 ሊሆን ይችላል። ከነዚህ 5 አንዱን ስናደርግ ሌላውን እናስባለን፣ ሰዓትን ከፋፍለን ካላስቀመጥን ማለት ነው። ስለዚህ አእምሮአችን እንዳይጨናነቅ ሰዓት መከፋፈል በጣም አሪፉና ምርጡ ወሳኝ የስኬታማ ሰዎች ምስጢር ነው። ሶስተኛው ደግሞ ራሳችንን እንድንገመግም ራሳችንን እንድናይ ያደርገናል። ይህም ማለት አሁን እቅድ ጽፈን ወይንም የሰዓቶችን ከፋፍለን ከጻፍን በኋላ ማታ እናያለን ያንን የትኛውን አሳካው የትኛውን አላሳካው ብለን ስንመለከት ራሳችንን እንድናይ፣ በቃ ይሄንን ዛሬ ይሄንን እንደዚህ አድርጋለሁ፣ ከተሳሳትክም ሳታደርግ ከዋልክም ነገ ደግሞ ከዚህ ያሻሽላለሁ በማለት ራስህን እንድትገመገም ያደርጋል ማለት ነው። ሰዓቶችን ከፋፍሎ ለእያንዳንዱ በቀን ውስጥ ጊዜ መስጠት። አራተኛውና የመጨረሻው የተሳካ ቀን እንድንውል የተሳካ ቀን እንድናሳልፍ ይረዳናል ማለት ነው። ለእያንዳንዱ ነገር ሰዓት ከፋፈልን የሆነ ማድረግ የምንፈልገውን ተግባር በቃ በሰዓቱ እናደርጋለን ማለት ነው። ይሄም ደግሞ ያሰብነውን ነገር እንድናሳካ ይረዳናል ማለት ነው። በእርግጠኝነት ይህንን ሲስተም ከተጠቀምክ ወይንም ይህንን የስኬታማ ሰዎችን ምስጢር ከተጠቀምክ በማህበራዊ ሚዲያ አንዴ ቲክቶክ እያልክ አንዴ ፌስቡክ እያልክ ጊዜህን አታባክንም። በቃ ለሱም ሰዓት ታስቀምጣለህ የሆነ ተኩል ደቂቃ። ሌላው መጀመሪያ እንዳልኩ የስኬታማ ሰዎች ሌላ ምስጢር ምንም የላቸውም። ለምን ከተባለ
ቀኖች ናቸው ተደምረው አመታትን የሚሆኑ። ስለዚህ አንድን ቀን በስርዓቱ መጠቀም ከቻልክ ስኬታማ ማትሆንበት ምክንያት የለም። ስኬታማ መሆን የምትችለው ዛሬ ላይ ዛሬን በጣም የተሳኩ ብዙ ቀኖችን ስታሳልፍ ያ ቀኖች ተደምረው አመት ላይ በጣም የሆነ ያልጠበቅከው ቦታ ያደርሰዋል ማለት ነው። ስኬታማ መሆን ትችላለህ። የስኬታማ ሰዎች ምስጢር ሌላ ያላቸው በቀን ውስጥ የሆነ ማሳካት የሚፈልጉትን ነገር ጽፈው በዚህ ሰዓት እስከዚህ ሰዓት ይህንን አደርጋለሁ ብለው ያንን ያደርጋሉ። ስለዚህ ለውጥ የሚመጣው በሂደት ነው፣ አንድ በአንድ በማድረግ። ስለዚህ እነሱም ዛሬ ላይ የደረሱበትን ደረጃ የደረሱት በእያንዳንዷ ቀን እርምጃ እየወሰዱ እየሰሩ ስለሆነ አንተም ቀንህን በአግባቡ ከተጠቀምክ ውሎዬን የተሳካ ቀን ከዋልክ ስኬታማ ማትሆንበት ምክንያት የለም። በሌላ ቪዲዮ እስከምንገናኝ በሰላም ቆዩልኝ።